ዱዲያኖስም መልሶ አንዲት አይሁዳዊት ሴት የወለደችውን አምላክ ትለዋለህን? አለው። ቅዱሱም መልሶ እስኪ ንገረኝ፣ የሐዋርያት አለቃ ጴጥሮስን የሾመው የመንግሥተ ሰማያትን መክፈቻ የሰጠው ታላቁ ነቢይ ኤልያስን በእሳት ሰረገላ ወደ ሰማይ ያሳረገው ማን ነው? ይህንን ሁሉ ያደረገ እግዚአብሔር አይደለምን? ይህንን ያደረገ ለዓለም ሁሉ የጥፋት ምክንያት የሆነው አጵሎን ነውን? ሰማይን ምድርን የፈጠረ እግዚአብሔርን በማን ትመስለዋለህ? ጠራቢ በሠራው ምስል ነውን? ወይስ አንጥረኛ በሠራው ወርቅ ነው? የመንግሥተ ሰማያት መክፈቻ የተሰጠውን ጴጥሮስን በማን ትመስለዋለህ? 3 ዓመት ከመንፈቅ ዝናብን እንዳይዘንብ ይዘጋው ዘንድ በሰማይ ላይ ሥልጣንን የሰጠው ኤልያስንስ በማን ትመስለዋለህ? በመጣሊያ ሀገር በስራዋ ከአርፋድ አምሳያዋን ከወለደችው ከዛች ማዲያ ከምትባለው ሴት ጋር ሆኖ የአጋንንትን ስም እየጠራ እሳትን በማምለክ መድኃኒት ይረጭ በነበረው በርኩስ እስክንድሮስ ትመስለዋለህን? እስክንድሮስና ማዲያ በክፉ ስራቸው ጠፍተዋልና ወደ እምቅም በኃጢአታቸው ወርደዋል። አንተስ ራስህን ከማን ጋር ታወዳድራለህ? እስኪ ንገረኝ። አንተ አላዊ ንጉሥ፣ እንግዲህስ እፈር። ጌታችን ኢየሱስ ክርስቶስ ሰማይና ምድርን የፈጠረ ለሰውም ሕይወትን የሰጠ እርሱ ነውና። አንተስ የነቢያትና የሰማዕታትን አክሊላቸውን ልትከለክለኝ ትችላለህ፣ ግን በምሕረቱ የጠራኝ እግዚአብሔር ቸር ነው አለው። መገንጤዎስም ክፉ አሟሟት እንዳትሞት ቅረብና ለአማልክት ሰዋ አለው። ኃያሉ ቅዱስ ጊዮርጊስም ሰይጣን ከኋላዬ ሂድ አለው። መገንጤዎስም ከእንጨት ላይ እንዲሰቅሉትና የውስጥ ሰውነቱ እስኪታይ ድረስ ሥጋውን እንዲተፈትፉት እንዲያዘዘም አደረጉበት። ሰውነቱም ሁሉ በደም ተጥለቀለቀ። ዳግመኛም አውርደው ወደ እስር ቤት እንዲወስዱትና 4ቱን ገመድ ገምደው እንዲያስሩት አዘዘ። ዳግመኛም ኃያሉን ሰማዕት ጊዮርጊስን ይዘው እንደ አልጋ ሆኖ ወደተሰራው የስቃይ መቀበያ ብረት ላይ እንዲያወጡት አዘዘ። ጭፍሮቹም የደረቱ መገናኛ አጥንት እስኪሰባበርና ሥጋው ሁሉ በደም እስኪጠቀለቅ በብረት ጠርቀው አሰሩት። ወዲያውም ንጉሡ ዱዲያኖስ ቅዱስ ጊዮርጊስን ከሀገር ውጭ አውጥተው ልብሱን ገፈው ሽርጥ አስታጥቀው በእንጨት ላይ እንዲሰቅሉትና አጥንቱን ከነሥጋው እንዲያደቁት አዘዘ። ያን ጊዜም ዕድሜው 21 ዓመት ከ3 ወር ነበር። እርሱን ያሰቃዩበት ዕለትም ቅዳሜ ሚያዝያ 1 ቀን ነው። ብፁዕ ወቅዱስ ግን ስለ ክርስቶስ ፍቅር ስቃዩን ታገሰ። ከዚህ በኋላ ንጉሡ ቅዱስ ጊዮርጊስን ከተሰቀለበት እንዲያወርዱት አዘዘ። የግብር አባቱ ሰይጣንም እንዲያማከረው በውስጡ ረጃጅም ችንካሮች ያሉበት የብረት ጫማ አሰራለት። ቅዱስ ጊዮርጊስንም አጫሙት። በችንካሮቹም እግሩን ከጫማው ጋር ቸነከሩት። ችንካሮቹም ደሙ እንደ ውሃ እስኪፈስ እግሩን ዘልቀው ስሩን በጣጠሱት። መሄድም በተሳነው ጊዜ አጎንብሶ ሄደ። ጽኑ ተጋዳይ ግን ይህንን ጽኑ መከራ ታገሰ። መከራውን በጸናበት ጊዜ ቅዱስ ጊዮርጊስ ፈጣሪዬ በመስቀል ላይ እንደተሰቀለ እንዴት አላስብም? ይህ የሥጋ ሕመም አላፊ ነው ብሎ አሰምቶ ተናገረ። ዳግመኛ ጌታዬ ኢየሱስ ክርስቶስ ወይ ሰውነቴን በመከራ አትጣላት ብሎ ጮኸ። ያን ጊዜም እግዚአብሔር ጸሎቱን ሰምቶ ሊቀ መላእክት ቅዱስ ሚካኤልን ላከለት። የሚያስጨንቀውንም መከራ ከእርሱ አርቆ ጻድቁን አዳነው። በሰውነቱም አንዳች የደም የቁስል ምልክት አልተገኘም። ሰውነቱም ጤነኛ ሆነ። በነገሥታቱ ፊት ሊቆም ሄደ። ሰማዕቱም ወደ ንጉሡ በደረሰ ጊዜ ከሚካኤል ጋር ተነጋግሮ ዱዲያኖስን አማልክቶችህ የሰሩት እንዳለ አሳየኝ አለው። ከዚህ በኋላ ቅዱስ ጊዮርጊስን ከሀገር ውጭ እንዲያወጡት ረጅም ግንድ አሰናድተው እንዲሰቅሉት አዘዘ። ዳግመኛም የዘንባባ እሾህ የመሰሉ 70 ችንካሮች ሰርተው ቅዱሱን በእነዚያ ችንካሮች ከእንጨቱ ጋር እንዲቸነክሩት አጥንቱ እስኪታይ ድረስም እንዲያሰቃዩት አዘዘ። ቅዱሱ ግን ይህንን ሁሉ ጽኑ ስቃይ በእግዚአብሔር ኃይል ታገሰ። ከሃዲው ንጉሥ ግን ባየው ጊዜ ልቡ እንደ አድማስ ድንጋይ ጸና። ከዚህችም ከተሰቀለባት እንጨት አውርደው ወደ ፈላ ድስት እንዲያስገቡትና አንጎሉም በአፉና በአፍንጫው እስኪፈስ ድረስ ራሱን በመዶሻ እንዲቀጠቅጡት አዘዘ። እንደታዘዙ አደረጉበት። ሰውነቱም በደም ተጥለቀለቀ። እሱ ግን ይህንን ስቃይ ታገሰ። ብቻ ዓይኖቹን ወደ ሰማይ አቅንቶ የማትታይ እኛን ለማዳን በሥጋ የተገለጥህ አምላኬ ሆይ ምሕረትን ከአንተ ዘንድ ላክልኝ። ስምህን በካዱ ጊዜ አዝኜ አንተን አምኜ ስለ ስምህ ልሞት መጥቻለሁና አቤቱ ተነስ፣ ጸሎቴን ስማኝ። ከአንተ የምትገኝ ምሕረትህን አታርቅብኝ። ይህንን አሳበ ጽኑ ጎስቋላ ዱዲያኖስን ድል እስክነሳውና ከእርሱ ጋር ያሉ 70 ነገሥታትንም ድል እስክነሳቸው ድረስ አትግደለኝ እያለ ጸለየ። ያን ጊዜም ጊዮርጊስ ወይኔ ካንተ ጋር ነኝና ጽና የሚል ቃል ከሰማይ መጣ። ዳግመኛም 8 ሰዎች ሊያነሱት የማይችሉትን አስጨናቂ የድንጋይ አምድ በሆዱ ላይ አስረው በእንዴት ያለ ሞት ሊሞት እንደሆነ ያዩ ዘንድ ከድንጋዩ ጋር እንዲያንከባልሉት አዘዘ። ይህንንም አደረጉበት። ኃያሉ ቅዱስ ጊዮርጊስ ግን ይህንን በታገሰ ጊዜ ዳግመኛ ንጉሡ በጀርባው አስተኝተው በሆዱና በጀርባው እያዘዋወሩ በብረት ገመድ እንዲደበድቡት አዘዘ። ሆዱ ተቀዶ ሆድ-ዕቃው በሙሉ በመሬት ላይ እስኪፈስ ድረስ 700 ጊዜ ደበደቡት። ዳግመኛም ጥርስ ባለው የብረት ገመድ አንጎሉ እንደ ወተት ነጭ ሆኖ በአፍንጫው እስኪወርድ ድረስ አናት አናቱን እንዲደበድቡት አዘዘ። ይህንን ሁሉ
ስለ ክርስቶስ ይታገስ ነበረ። ሰውነቱንም በመከራው ያጽናናት ነበረ። ዳግመኛም እንደ መጋዝ ጥርስ ያላቸው ታላላቅ ምላጮች አምጥተው በእነዚያ ሥጋውን እንዲተፈትፉ ታዘዘ። እንዲሁም አደረጉበት። ዳግመኛም ብዙ ዘመን የሆነው መጻጻና ጨው አምጥተው በቁስሉ ላይ እንዲያፈሱበትና ሕዋሳቱ እየተነጣጠሉ ከአጥንቱ እየተለዩ እስኪወርዱ ድረስ የቆሰለ ሰውነቱን ከፀጉር በተሰራ ማቅ እንዲጠመዝዙ ታዘዘ። ነፍሱ ከሥጋው እንዳትለይ እግዚአብሔር አጸናው እንጂ ቅዱስ ጊዮርጊስ ለሞት ደርሶ ነበር። ከዚህ በኋላ ያ ከሃዲ ንጉሥ በ20 ጭንጋሮች እንዲቸነክሩት አዘዘ። ጭፍሮቹም የእንጨት አልጋ ሰርተው በ20 ጭንጋሮች ከአልጋው ጋር ቸነከሩት። ከዚህም በኋላ ወስደው ወደ እስር ቤት እንዲያስገቡት አዘዘ። ቅዱስ ጊዮርጊስ ግን ከመከራው ጽናት የተነሳ የት ቦታ እንደሆነ አያውቅም ነበር። በዚህችም ቀን ከዚህ ቆመው የነበሩት ሕዝብ ደም ግባቱን፣ ሕፃንነቱን እያዩ ያለቅሱለት ነበር። ይህ ሰው በእውነት የመላጥያ ሰው ይመስላል። እነዚህ ከሃዲዎች የፈጸሙበትን ልዩ ልዩ ስቃዮች አበባ ሰውነቱን አበላሹ እያሉ ይነጋገሩ ነበር። በዚህ ጎልማሳ ላይ የፈጸሙትን ልዩ ልዩ ስቃይ በዓይናችን አየን እያሉ እየተጨዋወቱ ከቤተሰቦቻቸው ጋር ወደ ቤታቸው ተመለሱ። ይልቁንም በዚች ሌሊት አገሪቱ በሙሉ የቅዱሱን ዜና ተመልታ ነበር። መንፈቀ ሌሊት በሆነም ጊዜ በእስር ቤቱ ውስጥ ብርሃናዊ መልአክ ታየው። ከተማይቱ እስክትናወጥ ድረስ ታላቅ መናወጥ ሆነ። ወዲያውም ጌታችን ኢየሱስ ክርስቶስ ከሰማይ ወረደ። ቅዱሳን መላእክትም ከበውት ነበር። ማንም ሰው አሽትቶት የማያውቀው ሽቶ የእስር ቤቱን መላው። ጌታችንም ኢየሱስ ክርስቶስ ጠርቶ ወዳጄ ጊዮርጊስ ሆይ ጽና፣ በርታ፣ ልብህ አይድከም። እኔ ፈጣሪህ ኢየሱስ ክርስቶስ ነኝ። ምን ሕመም ሳይኖርብህ ከወደቅክበት በደህና ተነሳ። በዘመኑ ሁሉ እኔ ካንተ ጋራ ነኝ። ይህንን ከሃዲና ርኩሳን ጣዖቶቹን እስክታሳፍራቸው እኔ አጸናሃለሁ አለው። ያን ጊዜም ከሕመም ወገን ምን በሰውነቱ ሳይኖርበት ተነሳ። መከራ የነካው አልመሰለም፣ ከንጉሥ ግምዣ እንደተነሳ ሆነ እንጂ። ለእግዚአብሔርም ሰገደ። ጌታችን ኢየሱስ ክርስቶስ ቀና አድርጎ ሳመው፣ እጁንም በሰውነቱ ላይ ዘርግቶ ባረከው፣ ኃይልንም አሳደረበት። ወዳጄ ሆይ በርታ፣ ድል ንሳ። እነዚህን ርኩሳን ከሃዲያን ነገሥታትም እስክታሳፍራቸው ድረስ እኔ ካንተ ጋር እኖራለሁ። ወዳጄ ጊዮርጊስ ሆይ ሴቶች ከወለዱት መጥምቁን ዮሐንስን የሚበልጠው እንዳልተነሳ ከማኅበረ ሰማዕታትም ውስጥ አንተን የሚበልጥህ የለም፣ ወደፊትም አንተን የሚመስልህ አይመጣም ብዬ በራሴ ምያለሁ። እነዚህ ከሃዲያን 70 ነገሥታት ሲያሰቃዩህ 7 ዓመት ትኖራለህ፣ ብዙ ታምራትም ታደርጋለህ። 3 ጊዜ ትሞታለህ፣ እኔም 3 ጊዜ አነሳሃለሁ። በአራተኛው ጊዜ ግን ሰማያውያን መላእክትን፣ ነቢያትን፣ ሐዋርያትን፣ ጻድቃንን፣ ሰማዕትን አስከትዬ በብሩህ ደመና ወደ አንተ እመጣለሁ። በአንተ ላይ አደራ አስቀምጫት የነበረች ነፍስህንም ከአንተ ወስዳለሁ። ጽና፣ በርታ፣ አትፍራ፣ እኔ ከአንተ ጋር ነኝ፣ እኔ አጸናሃለሁ አለው። ጌታም ይህንን ተናግሮ ከፈጸመ በኋላ ሰላምን ሰጠው፣ ደስታንም ሁሉ መላው። ቅዱሳን መላእክትም በፍጹም ምስጋና እያመሰገኑት ቅዱስ ጊዮርጊስ እያየው ወደ ሰማይ አረገ። ቅዱስ ጊዮርጊስ ግን በዚያች ሌሊት እስኪጠባ ፀሐይም እስኪወጣ ድረስ መድኃኒታችን የነገረውን ቃል እያሰበ ደስ ብሎት እግዚአብሔርን ሲያመሰግን አደረ። በማግስቱም ከሃዲው ዱድያኖስ ወደ እስር ቤት ሄደው ቅዱስ ጊዮርጊስን ደህና እንደሆነ ደህናም እንዳይደለ ያዩ ዘንድ ከእርሱ ጋር የነበሩትን አዘዘ። የእስር ቤቱንም በከፈቱ ጊዜ ቅዱስ ጊዮርጊስን ቆሞ ሲጸልይ እንደ ፀሐይ ሲያበራ አዩት፣ እጅግም ተደነቁ። ፈጥነውም ለንጉሱ የሆነውን ሁሉ ነገሩት። ወደ ፍርድ አደባባይም እንዲያመጡት አዘዘ። ወደ ፍርድ አደባባይም ሲመጣ አምላኬ ሆይ ልመናዬን ስማኝ፣ እኔን ወደ መርዳት እይ፣ ፈጣሪ እርዳኝ፣ አድነኝ የሚለውን ይህንን መዝሙር ያነብ ነበር። የፍርድ ባለስልጣን ሆይ አንተ ሰነፍ ነህ፣ አጵሎንም ድንጋይ ነው። እነሆ በፈጣሪ በኢየሱስ ክርስቶስ ኃይል ተነስቼ ልትፈርድብኝ መጣሁ ብሎ አሰምቶ ተናገረ። ከሃዲያንም በአዩት ጊዜ ጊዮርጊስ ሆይ እንዴት ከመከራው ሁሉ ምንም አላገኘህም? ያዳነህስ ማን ነው አሉት። ቅዱስ ጊዮርጊስም ከሃዲዎችና ወንጀለኞች ሆይ እናንተ በደነቆረችው ጆሮአችሁ የፈወሰኝን የፈጣሪን ስም ልትሰሙ የሚገባችሁ አይደላችሁም አላቸው። ያን ጊዜም ርኩሳን ነገሥታት ጽኑ ቁጣ ተቆጥተው በ4 ረጃጅም ካዝማዎች እጁን እግሩን ስበው እንዲያስሩትና በጀርባው 400 ጅራፍ በሆዱም 400 ጅራፍ እንዲገርፉት አዘዙ። ጭፍሮቹም ስጋው እስኪበጣጠስና ጥቂት በጥቂት በምድር እስኪወርድ ድረስ ደሙም እንደ ውሃ እስኪፈስ ድረስ ግርፋቱን ፈጸሙበት። ዳግመኛም ሰዎች ሊያጠፉት የማይቻላቸውን ግንፍል አምጥተው በላዩ እንዲያፈሱበት መጣጣ ዲንም እንዲጨምሩበት አዘዙ። ስጋው ሁሉ ተቃጠለ፣ እጅግም በጣም ደከመ። ከዚህም በኋላ ንጉሱ 8 ወታደሮች እስር ቤት እንዲወስዱትና 5 ሽማግሌዎች እስከ ማግስቱ እንዲጠብቁት አዘዘ። ጌታችን ኢየሱስ ክርስቶስም መከራውንና ፈጽሞ መንቀሳቀስ የማይቻለው መሆኑን ባየ ጊዜ ከሉዓላዊ ዙፋኑ ላይ ወርዶ ወዳጄ ጊዮርጊስ ሆይ ተነስ፣ ከድካምህም ሁሉ በርታ፣ እኔም ካንተ ጋር ነኝ ሲል አነጋገረው። ጻድቁም ተነሳ። ጌታችን ኢየሱስ ክርስቶስም እጁን ዘርግቶ ሰውነቱን ሁሉ ዳሰሰው፣ ከሕማሙም ፈወሰው። ከዚህ በኋላ ሰላምን ሰጥቶት በፍጹም ምስጋና ወደ ሰማይ አረገ። ቅዱስ ጊዮርጊስም ፀሐይ እስኪወጣ ድረስ መላ ሌሊቱን በእስር ቤቱ ውስጥ ያመሰግን ነበር። ይጠብቁት የነበሩ ወታደሮች ግን ከመፈወሱ የተነሳ አደነቁ፣ ለንጉሱም ነገሩት።
ዱድያኖስም ይህንን በሰማ ጊዜ በዓለሙ ሁሉ የክርስቲያንን ስራይ መፍታት የሚቻለው አዋቂ ባለመድኃኒት በእናንተ ዘንድ እንዳለ ወደ እኔ ይምጣ፣ እኔም 100 ምዝምዝ ወርቅ 200 ምዝምዝ ብር ከዚህም ሌላ የተመኘውን ሁሉ ሰጠዋለሁ፣ በመንግስቴም ሁለተኛው ባለማዕርግ ይሆናል የምትል ደብዳቤ ጽፎ ሰደደ። ዱድያኖስም ይህንን ደብዳቤ በየሀገሩ በሰደደ ጊዜ አትናቴዎስ የሚባል ታላቅ የሥራይ መምህር መጣለት። ንጉሱንም ጌታዬ 1000 ዓመት ያንግስህ፣ ይህንን ጊዮርጊስ የተባለውን ሰው እዘዘው፣ በፊቴ የሚያደርገውን ያድርግ፣ የእርሱን መድኃኒት እኔ እፈተዋለሁ አለው። ንጉሱም በሰማ ጊዜ እጅግ ደስ ብሎት ስራዩን እስክትፈታ ድረስ ምን ማድረግ ትችላለህ? አለው። አስማተኛውም ንጉሱን ላም እንዲያመጡ እዘዝ አለው። አመጡለት። በጆሮዋ ሹክ አለባት፣ ተሰነጠቀች፣ 2 ክፍልም ሆነች። ዱድያኖስም ስቆ በእውነት አንተ የክርስቲያኖችን ስራይ ለመፍታት ትችላለህ አለው። አትናቴዎስም የሚበልጥ እስክታይ ድረስ ታገስ አለው። ሚዛን እንዲያመጡ እዘዝ አለው። ሚዛንም አምጥተው ግማሹን በአንድ ወገን ግማሹን በአንድ ወገን አድርገው 2ቱን ክፍል መዘኑት። እርስ በርሳቸው ትክክል ሆኑ። ንጉሱና ከእርሱ ጋር የነበሩት አደነቁ። ንጉሱም ቅዱስ ጊዮርጊስን ወደ ፍርድ አደባባይ እንዲያመጡ ታዘዘ። ቅዱስ ጊዮርጊስም ወደ ፍርድ አደባባይ በመጣ ጊዜ እኛ ይህንን ሰው ያንተን ስራይ እንድንፈታ አስመጥተነዋልና አንተ ለራስህ እወቅ፣ ወይም አንተ የእርሱን ስራይ ትፈታው ይሆናል አለው። ኃያሉ ቅዱስ ጊዮርጊስም ንጉሱን አንተ ከሃዲ፣ በክርስቶስ የተቆጠሩ ክርስቲያን ስራይ ሊያደርጉ አይገባቸውም አለው። ከዚህም በኋላ ኃያሉ ቅዱስ ጊዮርጊስ አስማተኛውን ልጄ ሆይ ቶሎ ብለህ የምታደርገውን ፈጥነህ አድርግ፣ የእግዚአብሔር ጸጋ በፊትህ መልጦብህ አያለሁና አለው። አትናቴዎስም ጽዋ አምጥቶ በውስጡ ልዩ ልዩ ቅመማት ሞልቶ ስራዩን ቀምሞ የርኩሳን አጋንንትን ስም እየጠራ ከደገመበት በኋላ እንዲያጠጣው ለቅዱስ ጊዮርጊስ ሰጠው። ቅዱስ ጊዮርጊስም ከአስማተኛው እጅ ጽዋውን ተቀብሎ በቅዱስ መስቀል ምልክት አማትቦ ጠጣው። ፈጽሞ ክፉ ነገር አላገኘውም። አስማተኛው አትናቴዎስ ቅዱስ ጊዮርጊስን እኔ እንደገና ሌላ መርዝ እቀምማለሁ፣ እርሱን ጠጥተህ ክፉ ነገር ካላገኘህ እኔ በዕፀ መስቀል ላይ በተሰቀለው በአምላክህ በኢየሱስ ክርስቶስ አምናለሁ አለው። እንደገና ሌላ ጽዋ አምጥቶ መርዝ መልቶ ከቀደሙት የከፉ የሚበልጡ አጋንንት ስም እየጠራ ከደገመበት በኋላ ለቅዱስ ጊዮርጊስ ሰጠው። ቅዱስ ጊዮርጊስም በመስቀል አማትቦ ጠጣው። ፈጽሞ ምንም አላገኘውም። አትናቴዎስ ከቅዱስ ጊዮርጊስ እግር በታች ወደቀና ሰገደለት። ነፍሴን ታድን ዘንድ የመንግስተ ሰማያት በር እንድትከፍትልኝ አንተ በምታመልከው በክርስቶስ የምትሰጥ ማዕተበ ጥምቀት ትሰጠኝ ዘንድ ኃጥአንን ሁሉ ሊያድን ወደ ዓለም በመጣው በኢየሱስ ክርስቶስ አምልሃለሁ አለው። ቅዱስ ጊዮርጊስም እምነቱን ባየ ጊዜ ምድርን በእግሩ ረገጠ። ያን ጊዜም መዓዛው እጅግ የሚያስደንቅ የውሃ ምንጭ ፈለቀ። ቅዱስ ጊዮርጊስም በለሆሳስ ጸለየ። ያን ጊዜም ሐዋርያው ቶማስ መጣና አትናቴዎስን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አጠመቀው። አትናቴዎስ የኃጢአቱን ስርየት አገኘ። ከዚህ በኋላ ሐዋርያው በህቡዕ ሰላምታ ሰጥቷቸው ከእነርሱ ተሰወረ። የውሃው ምንጭም ወደ ነበረበት ተመለሰ። ንጉሱና ከእርሱ ጋር የነበሩ ሁሉ ይህንን ባዩ ጊዜ እጅግ ተደነቁ። አትናቴዎስም በንጉሱ ፊት እኔ ክርስቲያናዊ ነኝ፣ ከአገልጋዮቹ ቆጥሮኛልና ድንቅ ስራውንም ሰርቶልኛልና ቅዱስ ጊዮርጊስ አገልጋዩ የሆነለትን እግዚአብሔርን አመሰግነዋለሁ። በ11 ሰዓት ወደ ወይኑ ቦታ መጥቻለሁ። ንጹሕ ምስክር በሚሆን በኃያሉ በቅዱስ ጊዮርጊስ አማላጅነትም ቸርነቱ እንድትደረግልኝ ተስፋ አደርጋለሁ። ከሃዲያን ነገስታትም ተቆጥተው አትናቴዎስን ከሀገር ውጭ አውጥተው በሰይፍ እንዲቆርጡ ታዘዙ። እንዲሁ ጥር 23 ቀን ቅዳሜ በ6 ሰዓት ሰማዕትነቱን ፈጸመ። መላእክትም ተቀብለው በፍጹም ክብር ወደ ሰማይ ተድላ ገነት አገቡት። ንጽሕት በረከቱ ከአገልጋዮቹ ጋር ለዘላለም ትሁን አሜን።